ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ የማነሳው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንደራደረው? በትክክል የጦርነቱ መነሻ ይሄ ነበር ወይ? የኢትዮጵያን ኢኮኖሚ ያዳቀቀ ለሻዕቢያ ከፍቶ በመስጠት እንዲመዘብሩት በማድረግ በአይን የማይታይ አገሪቱን ልትወጣ ወደማትችልበት አዘቅት ውስጥ ያስገባ መንግስት ነው። ከዚህ መንግስት ጋር ድርድር የሚባል ነገር ምንድነው የሚሆነው? ለዚህ የትግራይ መንግስት ነገሮች ጫፍ በደረሱበት ሁኔታ ምን ማድረግ ይችል ነበር? ራሳቸው አንደበት የሀገር መከላከያ ሰራዊት ይህን ጦርነት ብቻውን አይችለውም፣ ሊቋቋመው አይችለውም ብለዋል። ከዚህ የበለጠ አድሚሽን ፖለቲካል አድሚሽን ሊኖር አይችልም። የዚህ ጦርነት ምንድነው መጨረሻው? በረጅም ጥናት የወጣው የወታደራዊ ሳይንስና ጥበብ አካሄድ ቆረጣ ይሉታል፣ አንዳንዴ ስበት ማዕከል ይሉታል። ቃላቶቹን ያውቋቸዋል። እነዛ ቃላት ስላወቅካቸው ኮፒ ኤንድ ፔስት አድርገህ ማንኛውም ወታደር ይሄን ተጠቀም ስላልከው የሚጠቀምባቸው አይደሉም። ስለዚህ አሁን በደረሱበት ደረጃ ደርሰው ረጅም ጊዜ የተገነባ ሰራዊት ካስጨረሱ በኋላ ህዝብ አድርገን ጦርነቱን እንመልሳለን የሚባለው ነገር ቁም ነገር ያለው መስሎ አይሰማኝም። የራሳችንን ስራ ራሳችንን መስራት የነበረብን ያንን ነው የትግራይ ህዝብ ያደረገው። እንዴ አናቃቸውም ነበር ማለት ነው ወይ እነዚህ ሰዎች ነው የምትለው? ከማን ጋር ነበር የምንኖረው እንድትል ነው የሚያስገድድ። ስለዚህ ሌላ እድል እየሰጡን አይደለም ያለው፣ በጦርነት ብቻ እንድንጨርሰው ነው ያደረጉ ያለው። ስለዚህ በጦርነት ነው የሚያልቀው። በጦርነት ለመጨረስ ደግሞ የሚከለክለው ነገር አሁን እየተጠረገ ነው ያለው። የትግራይ ህዝብ ግን በገንዘብና በኃይል የሚንበረከክ ህዝብ ነው።